አባታችን አቡነ ጢሞቴዎስ የነዚህ ጥንታውያን የሆኑ አህጉረ ስብከት ጳጳስ፣ ብፁዓን ሊቃነ ጳጳሳት፣ የጋሞና አካባቢው ሀገረ ስብከት ስራ አስኪያጅ ሊቀ ኅሩያን ገሪማ ጌታን ልዩ ታሪክ አላቸው። በዚህ አካባቢ ዳገቱን ቁልቁለቱን በመውጣት በመውረድ ብዙ የተላላኩ ናቸው። ለዚህ ሀገር ሊቀ ኅሩያን ገሪማ ታውቋቸዋላችሁ። እንደዚሁም የዚሁ ሀገረ ስብከት ስራ አስኪያጅ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የሀገር ሽማግሌዎች፣ የመንግስት አመራር በየማዕረጋችሁ እንደምን ዋላችሁ? በያለንበት ጠብቆ ለዚህ ሰዓት ያደረሰን አምላክ ምስጋናችን ይድረሰው። እግዚአብሔር ያቀደው እቅድ ስላለ ማለት ነው። እግዚአብሔር የፈቀደው እቅድ ስላለ ይህንን እቅድ እሱ በስውር ያውቀው ስለነበረ ይህንን ቦታ የሚመሩ የሚያለሙ እግዚአብሔር አስቦ አስቀምጧቸው ስለነበረ ብዙ አባታችንን አቡነ ጢሞቴዎስን በሚያውቀው ሕዝቡ ደስ በሚለው መልኩ በሚገባ ይህንን ሀገር እንዲመሩ ይህን የመሰለ ትልቅ ታሪክ እንዲሰሩ እንግዲህ ቅድም የተነበበው ወንጌል ዘንሙ ዝናማት ወውሕዙ ኃይስ ወነፍሑ ነፋሳት ወገፍዕዎ ለውእቱ ቤት ወኢወድቃ እስመ ዲበ ኮክ ተጻረረ። ሁለቱ ሰዎችን ጠቅሶ ያስተምራል ጌታ በማቴዎስ 7 ላይ። አንደኛው ቤት ሲሰራ አለት በሆነ ቦታ ላይ መሰረቱ የማይነቃነቅ ጥሩ ህንፃ የሚወጣው ቦታ መርጦ የአርኪኦሎጂ ምርምር አይምሮ ያለው ሰው እዚህ ቦታ ላይ ይሄን ህንፃ ብሰራ ይመቸኛል፣ አይወድቅም፣ ነፋስም ጎርፍም ዝናብም አይነካውም በማለት ሰውየው ቤት የሰራ ቃሌን የሚሰማ ነው የሚለው መድኃኒታችን ኢየሱስ ክርስቶስ። ቃሌን የሚሰማ የሚፈጽመውም እንደዛ ቤቱ በአለት ላይ የሰራ ሰው። ቤት ለመስራት ብዙ ጊዜ አለት ነው የሚመረጠው፣ ግን ድካም አለው። አለቱን ለመፈልፈል ቤቱን ለመስራት ድካም አለው። አለቱ ድንጋዩ መውጣት አለበት፣ ተመልሶም ደግሞ መሙላት አለበት። ያንን ፈተና ተቋቁሞ ያንን ቤት ደግሞ ሰርቶ ካጠናቀቀ በኋላ ዝናብ ዘነበ፣ ጎርፍ መጣ፣ ነፋስም ነፋስ እንግዲህ አገር ሲያፈርስ እያያችሁ ነው በዜና። ዝናብ አገር ሲያፈርስ፣ ጎርፍ አገር ሲያፈርስ፣ ነፋስ አገር ሲያፈርስ አይታችኋል። እና ይሄ ቤት እንደዛ አይነት አደጋ ገጠመው ይላል። ዝናቡ ኃይለኛ ዝናብ ዘነበ፣ ኃይለኛ ጎርፍ መጣ። በመቀጠል ደግሞ ነፋስ አለ፣ በጣም አደገኛ ነፋስ፣ ከባድ ነፋስ፣ ጣራ የሚነቅል ዛፍ የሚገነድስ ነፋስ አለ። ያን ቤት ይሄ ሁሉ አደጋ ደረሰበት አለ ቤቱ። ዝናቡም ዶፍ ወረደበት። ከዚህ በኋላ ደግሞ ጎርፉ ደግሞ በመሬት መጣ። አውሎ ነፋሱም ነፈሰ፣ ወኢወድቀ ነው ማለት አልወደቀም ያ ቤት። ለምን? እስመ ዲበ ኮክ ተጻረረ። በአለት ቤት ላይ ስለተሰራ በጠንካራ ባለሙያ ተጠንቶ ስለተሰራ ቤቱ አልወደቀም ማለት። ሁለተኛውም እንደዛ ደግሞ ድንቡሽ አሸዋ ነክ ያለው መሬት አለ ከስር። ከላይ ሲቆፍሩት ጥሩ ሆኖ ከስር ደግሞ ወደ ታች በጣም ጥልቀት የአፈር ምርምር አለ። ባለሙያዎቹ የአፈሮቹን አይነቶች እስከ ብዙ ሜትር ወርደው ቆፍሮ ነው ቤት የሚሰራው። ያን ምርምር ሳያደርግ የሰራ ሰው ደግሞ ዝም ብሎ ቤቱ በጊዜው አማረ ተሰራ፣ እነዚህ አደጋዎች ደረሱበት። ወወድቀ ወድቀቱን የዐቢይ ውእቱ ይላል። ያ ቤት በአሸዋ ላይ ከስር አፈሩ ሳይመረመር በደንብ መሰረት የሚሆን ነገር ሳይጠና ተሰርቶ እነዚህ አደጋዎች ሲደርሱ ቤቱን አፈራረሱት። ይሄ እንግዲህ ክርስቲያናዊ ሕይወት ነው። በክርስቲያናዊ ሕይወት ውስጥ መሰረታዊ ነገር ከሌለን አብነት የምናደርገው ነገር
የእምነት መሰረት ከሌለ እነዚህ ሁሉ አደጋዎች ሃይማኖት የሚያነቃንቁ ነገሮች ከሃይማኖት የሚያፈርሱ የሚያለያዩ አደጋዎች ብዙ ጭንቆች ብዙ መከራዎች ሲደርሱበት አልፈረሰም ቤቱ ክርስቲያኑ አልተለወጠም ማለት ነው። ዛሬ በሀገራችን ብዙ ፈተና በሁሉ ሰዓት እንኳን ሳይቀር የሚቀበሉ አሉ። ከብት ነው በቢላ የሚታረድ እንጂ ሰው በቢላ አይታረድም። ሰው በመጥረቢያ አይገደልም። በተለያየ ግድያ በተለያየ አደጋ ፈተና የሚደርስባቸው ክርስቲያኖች አሉ። ታግሰው ጸንተው ሃይማኖታቸውን ላለመቀየር ክራቸውን ቢቆርጡ እኮ ማንም አይነካቸውም። ላለመቀየር ጸንተው ይሄ ጎርፉ የተባለው ፈተና የተባለው ስደቱ፣ መራቡ፣ መታሰሩ፣ መገደሉ፣ መገረፉ፣ መታፈኑ ይሄ ሁሉ ሲደርስባቸው በአሁኑ ሰዓት ኢትዮጵያውያን አሉ ይህን እየተቀበሉ ያሉ ከሃይማኖታቸው ሳይናወጹ ሳይነቃነቁ እስካሁን የቆዩ አሉ። የተፈናቀሉም ደግሞ አሉ። የተለዩ ገና በንግግር በአንድ በሁለተኛው ሶስተኛው መንግስት ላይ በሮብና ረቡዕና ዓርብ ከብት ይታረድ ነበረ። በአብይ ጾም ከብት ይታረድ ነበረ። ባለስልጣናቱ ተሰብሳቢዎቹ እንዲበሉ በአብይ ጾም ብዙ ሰዎችን ታዝበናል። ያው ተራማጅ የሆነ ይህንን በአብይ ጾም የሚበላ ጾም የሚሽር ተራማጅ ሆኖ የሚታይበት ዘመን ነበር አሳልፈናል። ያው በዛ ውስጥ ያለፉ ሰዎች አሉ። ረቡዕና ዓርብ ሳይበሉ አብይ ጾምን ራሳቸው ሃይማኖታቸው ሳይሽሩ ሳይበሉ ሳይጠጡ ያለፉ ሰዎች ነበሩ። እኛ የምናውቃቸው በእኛ አካባቢያችን በየጊዜው ብዙ ፈተናዎች ይቀያየሩባታል ሀገራችን። በህዝባችን ላይ ብዙ የፈተና አይነት በኦርቶዶክሳውያን ላይ እየታየ ብዙ ጊዜ አልፏል። ይህን ሁሉ አልፋ ቤተክርስቲያን እዚህ ደርሳ እንግዲህ በዚህ ትምህርት ውስጥ አደራ የምንላችሁ እንደዚህ እንደ ጠንካራው ሰውዬ መሬቱን መርምሮ ቆፍሮ ህንፃውን ሰርቶ ምንም አይነት አደጋ ቢደርስ እንዳልፈረሰው እንደዛ ጠንካሮች እንድትሆኑ አሁን የመጣ ነው። እኛ እኮ የምንመክረው ይሄንን ነው። እንደዚህ የተለያዩ ፈተናዎች በውስጣችሁ አሉ። ከውጭም የፈተና የሚመጣ ፈተና አለ። ከሁሉም የሚበልጠው ምንድን ነው? ከግል የሚፈልቅ ፈተና ነው የሚመጣው። ከሁሉም ነገር ከራሳችን ፍላጎት የሚፈልቀው ፈተና በጣም አደገኛ ነው። በጣም ከባድ ነው። የግል ፍላጎቶች ማለት ነው። የግል አስተሳሰቦች፣ ከውስጥ ምኞቶች የሚፈልቁ ነገሮች አደጋዎች ናቸው። ከውጭ የሚመጣውን የምንቋቋመው ከውስጥ ስንጠነክር ነው ማለት ነው። መሰረት ሲኖረን እንደ አለቱ ስንጠነክር እንደ ህንፃው ስንጠነክር ሃይማኖታችንን ጠብቀን ፍጻሜ ላይ እንደርሳለን ማለት ነው። እናልፈዋለን ማለት ነው። ሁሉ ነገር በላያችን ያልፋል። ጎርፉም ነፋሱም ፈተናው በላያችን እመቤታችን በቅድስት ድንግል ማርያም ያለ ፈተና እውነት ስለሆነች ነው የምትፈተነው። ሌላ በዚህ ዘመን የሚሰደብ ሃይማኖት የለም። ተዋህዶ ናት የምትሰደበው ዛሬ። ተዋህዶ ናት ዛሬ አፈ ዓይንሽ ላፈር የምትባለው ተዋህዶ ቤተክርስቲያናችን ናት። ለምንድን ነው? በዓለም ላይ አጥፍቷታል። ብዙ ቦታ ጠፍታለች። ኢትዮጵያ ላይ ስለምትከራከረው ዲያብሎስ እችን ሃይማኖት ለማጥፋት ብዙ ፈተናዎች አምጥቷል። ብዙ ችግሮች አምጥቷል። ይህንን መቋቋም አለባችሁ፣ መጠንከር አለባችሁ። ጌታ እንዳመሰገነው ሰው እስመ ዲበ ኮርብ ተሳረረ። የዳውሮ ምዕመናን ህንፃ ላይ በጠንካራ መሰረታዊ ህንፃ ላይ የተመሰረቱ ክርስቲያኖች ስለሆኑ ምንም አያታልላቸውም። ምንም አያስቀይራቸውም። በዘመኑ የሚመጡ ፈተናዎች ሁሉ የስነ ልቦና ጦርነቱን ሁሉ ያልፉታል የምትባሉ እንድትሆኑ የመጣ ነው። አሁን ለመንሸርሸር አየር ለመቀየር አይደለም የመጣ ነው። እናንተ በሃይማኖት እንድትጠነክሩ ነው። ቅድም ልጆቹ ሲያስተላልፉ ነበር በግጥም መልክ ብዙ ወንጌል ነው እሱ ራሱ ጥሩ አድርገው ነው ያስተላለፉት። እና እዚህ ሁሉ አቋርጠን መተን እናንተን አግኝተን እዚህ መካከላችሁ ይሄ የመሰለ ህንፃ ተሰርቶ በእውነቱ እንዲህ አይነት ህንፃ በጣም ደስ ብሎን በአጭር ጊዜ ውስጥ
በቅንነት ካለ ከዚህ በላይ እኮ እንሰራለን። መደማመጡ ካለ ከዚህ በላይ እንሰራለን። ቅድም ክቡር ከንቲባው እንዳሉ አላጨባጨባችሁም ባለፋችሁት። ምንድነው ያሉት? ቤተክርስቲያኗ በሚገባት መንገድ ሁሉ የሚገባትን እናደርጋለን አሉ። አሁን አይጨምጭሩ ሲበደም እንዴ በደንብ አልሰማችሁም? ይሄ ቀላል ዋጋ አለው። ሂሳብ ያለው ንግግር ነው ወይ? አዎ ሂሳብ ያለው ንግግር ነው። በምትፈልጉት ሁሉ የምትፈልጉት ሁሉ እናሟላለን ማለት እኮ የከባድ ፕሮሚስ በጣም ከባድ ቃል ኪዳን እኮ። ልብ ብላችሁ እንደዚህ መስማማት ህዝብና መሪዎች እንዲስማሙ ደስ ይላል። ያው መሪዎች ከህዝብ ጋር፣ ህዝብ ከመሪዎች ጋር። እናንተ ናችሁ እኮ የመረጣችኋቸው። የእናንተ እርሰ ብዕር ነው የመረጣቸው። እንደናንተ በጎ እያሰቡ ነው የሰማነው። ይህ ለሌላ ጋለኛ ስብከት ይሆነናል፣ ለትምህርት ይሆነናል ማለት ነው። እንዲህ የሚሉ መሪዎች በእኛ ጋርም አሉ። በጋሞም ብዙ ነገሮች ይገጥሙናል። በዚህ አካባቢ እንዲህ የሰላም ሀገር፣ የሰላም የሃይማኖት ሀገር በጣም ደስ ብሎናል። ማታም ትልልቅ አባቶች እግራችንን ሊያጥሩ ቀርበው ነበር። የጥንቱ የአባቶቻችን ስርዓት ያለበት ሀገር ነው ይሄ ማለት ነው። እግራችሁን እንጠብ። ያው ትልልቅ አባቶች የሸበቱ በእድሜ የጠገቡ ይሄ ስብከት ነው፣ ትምህርት ነው። ይሄ በጥንታውያን አባቶቻችን ሲደረግ የነበረ በእነ አብርሃም ዘመን ይደረግ የነበረ ስለሆነ ትልቅ ትምህርት ተመለና ሰመር መጠን ብዙ ነገር ተማርነኛ። እንግዲህ አብዝቻለሁ። እዚህ አቡነ መልከጼዴቅ ብድግ እያሉ ቁጭ እያሉ ነው 10 ጊዜ መሰለኝ እና ደስ ብሎናል። ብዙ አባታችን እንግዲህ ስራዎች የተቃና ይሁን እንግዲህ በጣም ደስ ብሎናል። ከዚህ የበለጠ ገና ይሰራሉ። መደማመጥ ነው። ብፁዕነታቸው በመምጣታቸው ከተማችን ሰላም ሆነ ነው ያሉት። ከንቲባው ሰላም ሆነ ከተማችን፣ ተዋደን ተፋቀር። ለምንድን ነው የምንጣላው? የምንጋጨው እኮ ጠላቶቻችን ፕሮጀክት ሰርተውብን ነው። መካከላችን ገብተዋል። በተለያየ መልኩ በሀገር በመሪዎች ደረጃ ሳይቀር እያከፋፈሉን፣ እያባሉን፣ እያጣሉን ውጪ ተቀምጠው እኮ ፕሮጀክት እየሰሩብን ነው። የኢትዮጵያ ሕዝብ ዳር ድንበሩን ያስከበረ ሕዝብ ስለሆነ ቂማቸውን ስለማይረሱ ነጮቹ ዛሬ የተሰራው ፕሮጀክት ቁጭ ብለው እኛን ማጣላት፣ እኛን ማባላት፣ እኛን ማጋደል፣ ስንት ሰው ተገደለ፣ ስንት ሰው ተለያየ እያሉ ውጪ ተቀምጠው የሚያጣሉ ሰዎች እንዳሉ ልታውቁ ይገባል። በተለያየ መልኩ እጅግ በጣም ደስ ብሎናል። እግዚአብሔር ያክብርልን። እግዚአብሔር ሀገሩን ይባርክልን፣ ህዝቡን ይባርክልን። ጦሲሞ ጦሳይስ ገለታ ይጋባ